ማርቲን ሉተር ካቶሊክ ቸርች ስላልተመቸው ሉተራን ቸርች መሰረተ። ካልቪን ደግሞ ሉተራን ቸርች ስላልተመቸው ሪፎርምድ ወይም ካልቪኒስት ቸርችን መሰረተ። ሄንሪ VIII ደግሞ ካቶሊክ ቸርች ጋብቻ ስላልፈቀደችለት አንግሊካን ቸርችን መሰረተ። ጆን ስሚት የሚባለው ሰውዬ ደግሞ አንግሊካን ቸርች ስላልተመቸው ባፕቲስት ቸርችን መሰረተ። ዊሊያም ሚለር ደግሞ ባፕቲስት ቸርች ብዙም ደስ ስላላለው አድቨንቲስት ቸርችን መሰረተ። ኤለን ጂ ዊሊያምስ ደግሞ ዊሊያም ሚለር ያለው ነገር ስለተመቻት ሰቨን ዴይ አድቨንቲስት ቸርችን መሰረተች። ቻርልስ ቲ ራስል ደግሞ አድቨንቲስት ቸርች አልተመቸውምና ጆቫስ ዊትነስን መሰረተ። ጆሴፍ ስሚት ደግሞ ሜቶዲስት ቸርች ስላልወደዳቸው ቸርች ኦፍ ጂሰስ ክራይስት ላተር ዴይ ሴንት ወይም ሞርመን ቸርች የምንላቸውን መሰረተ። ጆን ዌስሊ ደግሞ አንግሊካን ቸርች ስላልተመቸው ሜቶዲስት ቸርችን መሰረተ። አንዳንድ ፓስተሮች ደግሞ የሜቶዲስት ቸርችን ስለተቃወሙት ፔንቴኮስታል ቸርችን መሰረቱ። ብዙዎች ደግሞ በፔንቴኮስታል ዘንድ ያሉት እርስ በርስ ስላልተስማሙ ሌላ አይነት ቸርቾችን መሰረቱ። ልክ እንደነ ዘንቱ ለክርስቶስ፣ ስቶፕ ሳፈሪንግ አሰምብሊ ኦፍ ጋድ፣ ላይት ኦፍ ዘ ወርልድ ምናምን የሚባሉ ብዙ አይነት ቸርቾችን ተመሰረቱ። ኢቫንጀሊካል ቸርች ወይም ወንጌል አማኞች የምንላቸው ደግሞ የተመዘዙት ከባፕቲስት ቸርች ሲሆን ሌሎች ደግሞ ቦርን አጌን የሚባለው እንቅስቃሴዎች ደግሞ የተመዘዙት ከኢቫንጀሊካል ቸርች እንደሆኑ ሂስትሪ ኢዝ ክሊር። ቦርን አጌን እንቅስቃሴ የጀመረው ሌት በ1930ዎች አካባቢ በዩኤስ ሲሆን በጣም ደግሞ የታወቀው በጎልደን ኤጁ ጊዜ ማለትም በ1970 እስከ 1980 ዓ.ም እውቀቱን አግኝቷል። በአሁን ሰዓት ወደ 40,000 አይነት ዲፍረንት ቸርች በዓለም ላይ አሉ። ሁሉም የኛ የመጽሐፍ ቅዱስ ኢንተርፕሬቴሽን ወይም የኛ የመጽሐፍ ቅዱስ አረዳድ ልክ ነው እያሉ የሚያስተምሩ ከ40,000 በላይ ቸርቾች በአሁኑ ሰዓት ይገኛሉ።